ነው መፍዘዝ አይ በያርጊው መታ ተዝምን እንደታ እሷናት ንግስት ውቢት ወንጆ ውቢት። ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን መጫን እንዳትረሱ። እናም ይሄን ቪዲዮ ላይክ በማድረግ ቀለል ያለች 200 ላይክ ብቻ እናስገባው። ወይ ጉድ! በአስተማሪና በተማሪ መሃል የፍቅር ግንኙነት ጭራሽ በእኛ ትምህርት ቤት ውስጥ! ወይኔ ይሄ እኮ በተለይ ለኛ መጥፎ ነገር ነው። አይ ለነገሩ እኔ እናንተ እንደሆነው ነው እነሱ የሆኑት። ታዲያ እሺ አሁን ምን ልናደርግ ነው? ዘንበይ ያና ይሄ በፍጹም አይገናኝም። እኔ እኮ የትምህርት ቤቱ ዳይሬክተር እንጂ አስተማሪ አይደለሁም። እሺ አሁን ምንድነው የምናደርገው? እንዴት ከዚህ ጉድ እንውጣ? ያ ቪዲዮ ተለቆ ቤተሰቦቼ ካዩት በጭራሽ አይለቁኝም። ወይኔ ጎልማ! ያ የተረገመ ኮጆ የተባለ ሰውዬ እዚህ ትምህርት ቤት ከገባ ጀምሮ ሁልጊዜ እኔ ላይ ችግር እንደፈጠረ ነው። ለማንኛውም ኮጆን ለመያዝ ብዙ መንገዶች አሉ። አዎ ሳንድራ ባትረዳን ራሱ ሌላ መፍትሄ አይጠፋም። ቆይ እዚህ ምን እየተካሄደ ነው? አንቺ ዛሬ ደግሞ መማሩን ትተሽ እዚህ ቢሮ ከጉልማ ጋር ምን እየሰራሽ ነው? ኮጆ እሷን ለስራ ጉዳይ ፈልጊያት ነው። የኔ ቆንጆ መሄድ ትችያለሽ። እሺ መምህር ኮጆ፣ ቆይ ምን ሆነ ነው? ይሄ ምን አይነት ድፍረት ነው? ቆይ ምን አስበ ነው በሬን ሳታንኳኳ ወደዚህ የምትገባው? አንተ ደግሞ የአንተ የቅሌት ቪዲዮ እኔ ጋር እንዳለ ረሳከው እንዴ? በል እንደውም ከእንግዲህ ከፈለኩ ማንኳኳት ይቅርና የቢሮህን በር ራሱ ገንጥዬ መግባት እችላለሁ። ለማንኛውም አይዞ ፈታ በል። ዛሬ ወደ ቢሮ የመጣሁት አንድ በጣም ትንሽና ወሳኝ የሆነ ስራ ስላለኝ የመኪናን ቁልፍ እንድትሰጠኝ ፈልጌ ነው። እባክህ ዳይሬክተር ጉልማ መኪናን ለአሁን ብቻ እንድጠቀም ፍቀድልኝ። በጣም አስፈላጊ ፈጣን የሥራ ጉዳይ ስላጋጠመኝ ነው። መኪናን የፈለኳት ያው ለመጥፎ አይደለም፣ ትንሽ የሥራ ተልእኮዬን በፍጥነት ልጨርስበት ፈልጌ ነው። ምን አልክ ኮጆ? መቼስ ስራን ለመስራት የኔን መኪና ለመጠቀም ማሰብ በጣም ይገርማል። በል ችግር አትፍጠር። አሁን በጣም እየተናናቅን ነው። በሰላም ከቢሮዬ ይውጣ። አንተ ሰውዬ ስራ በጣም ይበዛባል መሰለኝ። ምንም የማስታወስ ችሎታ የለም። ሲጀመር እኔ አንተን እንደዚህ መጠየቅ ራሱ ያለብኝ አይመስለኝም። ባይገርም ዛሬ እኔ ራሱ በጣም ደብሮኛል እና ወደ ሶሻል ሚዲያዎቼ ልግባና የእናንተን የቅሌት ቪዲዮ ለቅቄ ብዙ ተከታዮች ባገኝ በጣም ደስ ይለኛል። እሺ እና ተማሪዎች አሁን የነገርኳችሁ ፈተና ላይ ስለሚመጣ ተዘጋጁበት። ተማሪዎች አንዴ መጣው። ሰላም የትምህርት ቤታችን ቆንጆዋ ተወካይ እንዴት ነሽ? ቆይ ምን ነው ያለፈውን ሳምንት በሙሉ እዚያ ላየውሽም ነበር። ምን ነው በሰላም ነው የጠፋሽው? ቆይ አንተ ባለጌ መምህር እስካሁን እዚህ ትምህርት ቤት እያስተማርክ ነው እንዴ? እኔ እኮ ባለፈው ለዳይሬክተሩ እንዲያባረረ ነግሬው ነበር። ወይ ያ ዳይሬክተር ስለኔ ምንም አልነገረሽም እንዴ? ስላንተ ምንም ቢል እኔ አያገባኝም። ሲጀመር ነገሩ ምንም እየገባኝ አይደለም። ቆይ አንተ ባለጌ መምህር ለምን እስካሁን እንዳልተባረርክ ዳይሬክተሩን አሁኑኑ ገብቼ ጠይቀውና ከዛ ነገውኑ ከስራ እንድትባረር አደርጋለሁ። እስቲ ከስራ ይባረር እንደሆነ አብረን እናያለን። ቆይ ያንን ባለጌ መምህር ለምንድነው እስካሁን ያላባረርከው? ሰውየው እኮ በጣም ባለጌ ስለሆነ እንዲባረር ወስነን አልነበር እንዴ? እውነት ለመናገር መምህር ኮጆ በጣም ጥሩ ሰው ነው። ቆይ ጥሩ ሰው ነው ማለት ምን ማለት ነው? ይሄ አስተማሪ እኮ እኔን ለመጀንጀንና ለመተንኮስ ሙከራ እንዳደረገው እዚህ ትምህርት ቤት ውስጥ ባሉ ሌሎች ሴት ተማሪዎች ላይም ምን እንደሚያደርግ መገመት ቀላል ነው። እሺ በቃ እኔ ለዚህ ነገር ኃላፊነቱን ወስዳለሁ። በል አሁን ሁለት አማራጮች አሉ። ወይ ኮጆን ታባረረዋለህ ወይ ደግሞ አንተ ራስህ ከስራ ትባረራለህ። በ24 ሰዓት ውስጥ ያንን መምህር ካላባረርከው እኔ ራሴ ሁለታችሁንም ከስራ አሰናበታችኋለሁ። ሄሎ ሰላም እንዴት ነሽ? ይኸውልሽ ያቺ ትምህርት ቤታችን ዋና ተወካይ ከሳምንት በኋላ ዛሬ ቢሮ የመጣ ነበር። እናም ያንን የተረገመ መምህር ኮጆ እስካሁን ከስራው ባለማሰናበቴ አሁን በጣም ተናዳ ዛሬውኑ እሱን ካላባረርኩ እኔን ስራዬን አስቀምታ እንደምታስባረኝ አስጠንቅቃ ነግራኛለች። ምን? ወይኔ ጉዳችን! አንተ ከተባረርክማ እኔም አይቀርልኝም። በይ አሁን ያቺ ሳንድራ የምትባለው ጓደኛሽ ከባለፈው ጀምሮ ከኮጆ ጋር አብራ ሆና ብዙ ጊዜ ተደብቄ አይቻታለሁ። እናም በእርግጠኝነት እስካሁን የነገርናትን እቅድ አሳክታ ነው የሚሆነው። በይ አሁን ጊዜ ስለሌለን ጓደኛሽ የኔንና ያንቺን አሳፋሪ ቪዲዮ ከዛ የኮጆ ስልክ ላይ መደለቷን ጠይቂያትና አሳውቂኝ።
ሰላም ሳንደራ፣ ባለፈው የነገርኩሽን ጉዳይ ከምን አደረሽው? ዛሬ ያቺ ተንከሲስ የትምህርት ቤታችን ተቆጣጣሪ ወደ ቢሮ መጣ። ዳይሬክተር ጉልማን ኮጆን ካላባረረ ስራውን እንደምትቀማው ነግረዋለች። ይህ ደግሞ ለኛም በጣም መጥፎ ነው። ያው በእርግጥ ኮጆ በስልኩ የያዘባችሁን ቪዲዮ እኔ ለማጥፋት እድሉን አግኝቼ ነበር። ነገር ግን ቆይ አሁን ኮጆ የቀረጸውን ይህንን የጓደኛዬንና የዳይሬክተሩን የብልግና ቪዲዮ ከኮጆ ስልክ ላይ አሁን ባጠፋው ዳይሬክተሩ ወዲያውኑ ኮጆን ከስራ ያሰናብተዋል። ኮጆ ከዚህ ትምህርት ቤት ከተባረረ ደግሞ ከሱ ጋር ያለኝ ግንኙነት ስለሚቋረጥ ለእኔ በየጊዜው ገንዘብ የሚሰጠኝ ማንም አይኖርም። እንደ ሌላው ጊዜ ችጋራ መሆናለሁ። ስለዚህ ይሄ እንዳይፈጠር ኮጆ መቼም ከዚህ ትምህርት ቤት መባረር የለበትም። ቪዲዮውንም ከኮጆ ስልክ ላይ መቼም አላጠፋም። እንደውም ኮጆን አፍቅሬዋለሁ። ምን መሰለሽ፣ እኔ ቪዲዮውን ላሳየሽ እችላለሁ፣ ነገር ግን ቪዲዮውን መቼም ከስልኩ ላይ ዲሌት አላረገውም፣ ምክንያቱም ኮጆን ወድጄዋለሁ። ሳንድራ፣ አሁን ኮጆን ወደዋለሁ ምናምን ያልሽው መቼስ እየቀለድሽ መሆን አለበት። በይ አሁን ጊዜ የለንም፣ ቶሎ በይ፣ ቪዲዮውን ዛሬውኑ አጥፊው። እየቀለድኩ አይደለም፣ እኔ መምህር ኮጆን ወድጄዋለሁ፣ ምክንያቱም እሱ ሂሳቤንና ለሁሉም ወጪዎቼ ብር ይከፍልልኛል። በቃ ኮጆ ለኔ ታማኝ ነው፣ በዛ ላይ የገንዘብ ዋሌቴ ነው። ስለዚህ ኮጆ ከኔ እንዳይርቅ ያለኝ አማራጭ ቪዲዮውን ከስልኩ ላይ መተው ነው። እሺ ሳንድራ፣ አይገርምም? እንደዚህ ራስ ወዳድ መሆንሽን አላውቅም ነበር። አንቺ ለራስሽ ጥቅም ብለሽ የኛም ብዙ ነገሮች ልታበላሽ ነው። በይ ዛሬ እንደዚህ አይነት አስመሳይ ሰው መሆንሽን አሳይተሽኛል። በጣም ትገርሚያለሽ። ኧረ እባክሽ፣ አንቺ እኮ የድሮ ፍቅረኛዬን ራሱ ስትቀሚኝ ዝም ብዬሽ ነበር። አሁን ደግሞ ኮጆንም ከስራው አስባረሽ ብቻዬን ልታስቀሪኝ ትፈልጊያለሽ አይደል? በይ ከእንግዲህ ስለ ኮጆ ምንም አይነት መጥፎ ነገር እንዳታወሪኝ። እንደውም የኔና ያንቺ ጓደኝነት እዚህ ላይ ቢያበቃ ይሻላል። እንደዛ ነው። A few moments later. አለቃ፣ በጣም ትልቅ ችግር ተፈጥሯል። የኔ ቆንጆ በሩን ዝጊና ነይ ወደ እኔ። ዛሬማ ችግራችንን አርቀን ደስታችንን ማጣጣም አለብን። አለቃ፣ ሳንድራ ቪዲዮውን ከኮጆ ስልክ ላይ ለማጥፋት ፈቃደኛ አይደለችም። በዛ ላይ ኮጆን ወድጄዋለሁ ብላለች። ቆይ ምን ልናደርግ ነው? ወይ ጉድ! በአስተማሪና በተማሪ መሃል የፍቅር ግንኙነት ጭራሽ በእኛ ትምህርት ቤት ውስጥ። አይ ኮጆ፣ በቃ እኔ እናንተ በዛ ቪዲዮ ምክንያት እንደዚህ ተናንቀን ቀረን አይደል? በቃ ስራ ሁሉ እኔም ማስፈራራት ሆኗል። በል አሁን ጊዜ የለኝም። ለዛሬ የመኪናን ቁልፍ ስጠኝና ቶሎ ብዬ ጉዳይን አሳክቼ ወዲያውኑ መኪናን እመልስልሃለሁ። ካልሆነ ግን በአሁኑ ምንም አላቅማማም። ወዲያውኑ ጉድን በሶሻል ሚዲያው እዘረግፍልሃለሁ። አሁን በሰላም የመኪናን ቁልፍ ስጠኝ። እሺ አሰጠኝም? በል እኔ ትዕግስት ያልቋል። አሁኑኑ ያንን ቪዲዮህን በየሶሻል ሚዲያው ስለቅልህ ዋጋህን ታገኛለህ። በቃ ኮጆ ቁልፉን እንካ። በል ታዲያ ቶሎ ብለህ መኪና ይመልስልኝ። አይ ጉልማ፣ በጣም ብልጥ ሰው ነህ። ምንም አያሳስብህ። መኪና ለሰዓታት ስለሰጠከኝ በጣም አመሰግናለሁ። ለማንኛውም መልካም የሥራ ቀን ይሁንልህ። በቃ ሊድ። ወይኔ እንዲህማ አንቀጥልም። ቆይ ኮጆ በቅርቡ ጠብቀኝ፣ ዋጋን እሰጥሃለሁ። A few moments later. ሰላም ዳይሬክተር ጉልማ፣ ፈልገከኝ ነበር? አንተ ስምህ ቺማ ነው አይደል? እሺ ቺማ፣ ወደ ቢሮዬ ያስጠራውህ አንድ ነገር እንድታግዘኝ ፈልጌ ነው። እሺ አሁን የምነግርህን ነገር በደንብ አዳምጠኝ። ይኸውልህ አሁን ወደ መምህር ኮጆ ቢሮ ትገባና ኮጆ ሳያይህ የኮጆን ስልክ ይዘህ ወደ እኔ ትመጣለህ። ከዛ ደግሞ መልሰህ ኮጆ ሳያይህ ስልኩን ትመልስለታለህ። ተግባባን አይደል? እሺ የኮጆን ስልክ እንድሰርቅ ነው የፈለግከው አይደል? አያያይ የኮጆን ስልክ እንድሰርቅ ሳይሆን ኮጆ ሳያውቅ ስልኩን ወደ እኔ ታመጣዋለህ። ከዛም ከደቂቃዎች በኋላ መልሰህ ኮጆ ሳያውቅ ስልኩን ትመልስለታለህ። አሁን ያልኩ ገባ አይደል? በቃ ኮጆ ሳያይህ አሁኑኑ ስልኩን ደብቅ አምጣልኝ። እሺ ስልኩን ለምን ፈልገከው ነው? ዝም በል። ቆይ አንተ ከኔ ከትምህርት ቤቱ ዳይሬክተር ጋር ልትከራከር ባልሆነ። በል ከእንግዲህ እንደዚህ አይነት የጅል ጥያቄ ብትጠይቀኝ በጭራሽ አልለቅም። አሁን ወደ ኮጆ ቢሮ ሂድና ስልኩን ይዘና አፍጥነው ውጣ። ሰላም መምህር ኮጆ፣ እንዴት ነህ? እሺ ተማሪ ቺማ፣ ምን ልርዳ? መምህር፣ ትናንት ታርሞ የተሰጠው ያንተ ፈተና ለኔ አልደረሰኝም። እኔ እኮ የሁሉንም ተማሪ ፈተና አርሜ ሰጥቻለሁ። አይ ቲቸር፣ የኔ ፈተና እስካሁን አልደረሰኝም። ተማሪ ቺማ፣ እዚህ የቀረ የተማሪ ፈተና የለም። በቃ ዞሮ ዞሮ ውጤቱን ስለሞላሁት ማርክ ሊስቱን አይቼ ስንት እንዳገኘህ እነግርሃለሁ።
ኮጆ እኔ ለአንድ ወር እዚህ ስለማልኖር አንተ ጸጉር ቤቱን አስተዳድርልኝ እባክህ። ደንበኞችን በአክብሮት ታዛቸው። ምንም አያሳስብህ። ቻው። ሁላችሁም በደንብ ስሙኝ። እኔ ኮጆ ለአንድ ወር ያህል ይህንን ጸጉር ቤት አስተዳድረዋለሁ። እናም እኔ አለቃችሁ የማዛችሁን ነገር ወዲያውኑ ትፈጽማላችሁ። ነገር ግን እኔ የምለውን የማይሰማ ካለ ወዲያውኑ ከዚህ ጸጉር ቤት አሰናብተዋለሁ። አሁን ወደ ስራ። ደሞ ረስቼው ከዛሬ ጀምሮ የአንድ ሰው የጸጉር ዋጋ 150 ብር ነው። A few moments later. Kojo, you too, they do. Get sense, no good. ማን ነው ጸጉር ቆራጩ? እኔ ነኝ። እንኳን ደህና መጣ። ተሻለ አይደል? ጸጉርን መስተካከል ፈልገህ ነው? አዎ። ስንት ነው? 300 ብር ብቻ። ቁረጠኝ። ምን ስታይል ቁረጥህ? ሰይፉ ስታይል ቁረጠኝ። Kojo, you too, they do. You too, mumu. Wala, me dey tire you. Now your family don't dey call you. Kojo. እሺ እኔ ወንድም ጸጉርን እንደ ሰይፉ ስታይል አስተካክዬ ጨርሻለሁ። ስንት ነው? 300 ብር ብቻ። ስንት ነው? 300 ብር አልኩህ እኮ አትሰማም እንዴ? ሰውዬ በሽታ ተነሳብህ እንዴ? ምን እያረክ ነው? ዋጋው ስንት ነው? አይ ይሄ ልጅ እብደቱ ተሽሎት አልነበር እንዴ? ሰውዬ 300 ብር ነው አልኩህ እኮ። ግን አንተ የአእምሮ በሽታ ተነስቶብሃል። በቃ አብዳል። ይሄ እብደት ሳይበሰብህ ቶሎ ብሬን ስጠኝና ድሮ ወደ ነበርክበት የእብዶች ሆስፒታል ብትገባ ይሻላል። የማትረባ መጀመሪያም አውቄ ነበር። የፈጣሪ አለ። ሰውዬ ምን እያረክ ነው? ምንም አልከፍልም፣ ግን አንተን ዋጋህን እሰጥሃለሁ። አንተ ደደብ የት አምሽተህ ነው ለመሆኑ? ፒያሳ ነው። ፒያሳ። እዛ ደግሞ ምን እየሰራ ነበር? ምን እያረክ ነበር? ጭዝ ካለሽ አብረን ሆነን የወርቅ ቤት አልጎበኘንም? አዎ አስታወስኩት ፍቅሬ፣ አስታወስኩት። የወርቅ አበል አይተሽን ገንዘብ ሳገኝ እገዛልሻለሁ ያልኩሽ ቤት ውዴ። አዎ አስታወስኩት፣ አውቄዋለሁ። በቃ ከሱ ቤት አጠገብ ያለው ግሮሰሪ ትንሽ እየተዝናናው ነበር። እዛ ነው ያመሸሁት። እሺ እንዴት ነህ ታካሚያችን? ያው ውጤትን እያየሁት ነበር። ለመሆኑ አንዳንድ ጥያቄዎች ልጠይቅ ፈልጌ ነው። ሰላም ነኝ ዶክተር። ያው ትንሽ ያው ለሕክምና ነው የመጣሁት እና ጠይቀኝ፣ ችግር የለም ለመመለስ ዝግጁ ነኝ። ለመሆኑ መጠጥ ትጠጣለህ እንዴ? እሺ ዶክተር፣ ካላስቸገርኩ አንድ መለኪያ ስጠኝ። እሺ እስቲ ሰከን በልተው አታስቸኩለኝ። ገና በውጥኑ ልሞት ነው አትበላይ። ፍቅር አይለካም ገና በጅምሩ ካፈራ